ውድ የዙፋን ጥበብ ቤተሰቦች እንደምን ቆያችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ እንደተለመደው በዚህ ቻናል የተለያዩ ውብ የሆኑ የባህል አልባሳትን የምናሳይበት የዩቲዩብ ቻናል ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ ለዛሬ የተዘጋጀንባቸው የተለያዩ ብትን ልብሶች እና አዳዲስ የተሰሩ ልብሶች አሉ። ከዚህኛው ስንጀምር ይሄኛው በጣም የሚያምር ቆንጆ ቀይ በቤዥ ከለር ነው። በጣም የሚያምር የከለር አቀማመጥ ያለው የከለር አሰበጣጠሩ ቆንጆ ተደርጎ የተሰራ ቆንጆ ልብስ ነው። እንደምታዩት እንግዲህ መጪው የገና በዓል አለ። ለዛ ሲዝናል የሆነ ልብስ ለምትፈልጉ ከስተመሮቻችን በጣም የሚያምር ቆንጆ ልብስ ነው። ይሄ ቀይ እና ቤዥ ከለር ነው። ሁለቱ ከለሮቹ በጣም የሚሰባጠሩ የሚዋደዱ ከለሮች ናቸው። እንግዲህ በጣም የሚያምር ልብስ ነው። ይሄኛውም ልብስ ለተለያየ ፕሮግራም ቢለበስ እምር ድምቅ ፍክት የሚያደርግ ነው። እንደምታዩት የነጠላው ትልቀት በጣም ደስ የሚል የመነኑ ጽዳት ቆንጆ ጽድት ያለ ሁለት አይን መነን ነው። በጣም ቆንጆ ተደርጎ የጥለቱም ሰፋ ያለ ጥለት ነው። እንግዲህ ጽድት ተደርጎ የተሰራ ልብስ ነው። ይሄ ልብስ ለተለያየ ፕሮግራም ለሙሽራ እናት ቢለበስ በጣም የሚያምር ቆንጆ ልብስ ነው። ይህን ልብስ ውድ ከስተመሮቻችን በወደዱት በፈቀዱት ዲዛይን ተሰርቶ አልቆለት ዋጋ 18,000። ጣይ ልብስ ስንሄድ ይሄ በጣም የሚያምር እኛ እንግዲህ ተጨንቀን ለውድ ከስተመሮቻችን ሁሌም አዲስ ነገርን ይዘን መቅረብ እንወዳለን። ከዚህ መካከል እንግዲህ ይሄኛው የምታዩት አዲስ የሆነ ዩኒክ የሆነ ልብስ ነው። በጣም የሚያምር ቆንጆ የሆነ የነጠላ አመታት የከለር ኮምቢኔሽኑ በጣም ቆንጆ ጽድት ተደርጎ የተሰራ ልብስ ነው። በጣም የሚያምር ነው። ውድ ከስተመሮቻችን ይሄ ለተለያየ ፕሮግራም ቢለበስ በጣም የሚያምር ግሬስ የሚሰጥ ልብስ ነው። ነጠላውም ስፋት እንደምታዩት በጣም ቆንጆ ተደርጎ ጥበብ የሆነ ልብስ ነው። በጣም ጽድት ተደርጎ የተሰራ ልብስ ነው። ይህንን ልብስ ለተለያየ ፕሮግራም ቢለበስ ቆንጆ እምር ድምቅ ፍክት የሚያደርግ ልብስ ነው። እንግዲህ ውድ ከስተመሮቻችን በወደዳችሁት የዲዛይን አሰራር መስራት እንችላለን። እንዲህ አድርገን ሰርተን ዋጋው በፈለጋችሁት በወደዳችሁት ዲዛይን ተሰርቶ ዋጋ 18,000። ወደ ቀጣይ ስንሄድ ይሄ ልብስ በርገንዲ ከቢጫና ከሲሊቨር ጋር ተቀላቅሎ የተሰራ ልብስ ነው። እንደምታዩት በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው። እምር ድምቅ የሚያደርግ ፍክት የሚያደርግ ልብስ ነው። ነጠላው በጣም ተለቅ ያለ ከቀሚሱ ጋር ቆንጆ ተለቅ ያለ ልብስ ነው። የነጠላውም ስፋት ቆንጆ ተደርጎ የተሰራ ነው። መነኑ ጽድት ያለ ሁለት አይን መነን ነው። በጣም ቆንጆ ተደርጎ የተሰራ ልብስ ነው። ይህንን ልብስ እንግዲህ ውድ ከስተመሮቻችን በወደዱት በፈለጉት ዲዛይን ተሰርቶ አልቆለት ዋጋ 15,000። እንግዲህ ውድ ከስተመሮቻችን በመሃል ትልልቅ ልብስ የሚፈልግ አለ፣ መካከለኛ ቀጭን የሚፈልግ ስላለ ሁሉንም ያማከለ አድርገን እያሳየናችሁ ነው። እችም ቀጠን ያለች ቆንጆ ጽድት ያለች ልብስ ነች። ከለር ኮምቢኔሽኑ በጣም ሲምፕል ሆና ግን ግሬስ ያላት ልብስ ነች። በጣም የምታምር ቆንጆ የሆነች ልብስ ነች። ጽድት ያለች ሁለት አይን መነን ነች። እንግዲህ ይህንን ልብስ ውድ ደንበኞቻችን በወደዱት በፈለጉት ዲዛይን ተሰርቶ አልቆለት ዋጋ 13,000 ብር ብቻ። ይችም ሌላኛዋ መካከለኛ ጥለት ልብስ ነች። በጣም የምታምር ዩኒክ የሆነች ልብስ ነች። ጽድት ያለ ነጠላ አጣጣል የጥለት ኮምቢኔሽኑ የከለር ኮምቢኔሽኑ በጣም ቆንጆ ዝም ያለ ሆኖ ግን የተለየ ውበት ያለ ልብስ ነው። አንዳንድ ልብሶች አሉ በባህሪያቸው ዝም ብለው ግን የተለየ ውበት የሚሰጡ ነው። እችም ከዛ መካከል ነች። መካከለኛ ጥለት ናት። የነጠላዋ ስፋት የከለሩ በጣም ቆንጆ ጽድት ያለ ልብስ ነች። መነኗም ጽድት ያለ ሁለት አይን መነን ነው። ይህ ለተለያየ ፕሮግራም ለግሩፕ ቢለበስ በጣም ቆንጆ ድምቅ ፍክት የሚያደርግ ልብስ ነው። ይህ ልብስ እንግዲህ ውድ ደንበኞቻችን በወደዱት በመረጡት ዲዛይን ተሰርቶ አልቆለት ዋጋ 14,000። ወደ ቀጣይ ስንሄድ እቺም መካከለኛ ጥለት ቆንጆ የሆነች ልብስ ነች።
ነጠላዋ እንደምታዩት ቆንጆ ተደርጎ የተሰራ ልብስ ነው። በጣም የሚያምር የነጠላውን ስፋት ቆንጆ ተደርጎ የጥለት አጣጣሉ ጽድት ተደርጎ የተሰራ ልብስ ነው። ይሄም መካከለኛ ጥለት ሆኖ የራሱ የሆነ ግሬስ ያለው ውበት ያለው ልብስ ነው። በጣም የሚያምር ጽድት ያለ ልብስ ነው። ሁለት አይን መነን ነው። ለተለያየ ፕሮግራም ለግሩፕ ቢለበስ በጣም የሚያምር ቆንጆ ድምቅ እምር ፍክት የሚያደርግ ልብስ ነው። ይሄ ልብስ ውድ ከስተመሮቻችን በወደዱት በፈለጉት ዲዛይን ተሰርቶ አልቆለት ዋጋ 15000። ቀጣይ ስንሄድ ይሄም ሌላው ቀይ በወርቀ ዘብ የተሻረበ ልብስ ነው። በጣም የሚያምር እንግዲህ እንዳልኳችሁ ለኔክስት በዓላት በጣም የሚያምር ጽድት ተደርጎ የተሰራ ልብስ ነው። የነጠላው አጣጣል እንደምታዩት ቆንጆ የሆነ ልብስ ነው። በጣም የሚያምር የራሱ ውበት ግሬስ ያለው ልብስ ነው። ይህ ልብስ ውድ ከስተመሮቻችን በወደዱት በፈቀዱት ዲዛይን ተሰርቶ ዋጋ እቺ 13000 ብር ብቻ። ይሄ ደግሞ ሰፋ ያለ ጥለት ነው። በጣም የሚያምር ቆንጆ የሆነ ልብስ ነው። ዶቃ ይሄ ለተለያየ ለቀይ ሰው ለጠይም ሰው ቢለብስ ለሁሉም ከለር የሚሆን ልብስ ነው። በጣም የሚያምር ቆንጆ የከለር ኮምቢኔሽን ያለው ጽድት ያለ ልብስ ነው። እንደምታዩት ውድ ከስተመሮቻችን ፈርጦቹ አጣጣሉ አመታቱ በጣም ቆንጆ ጽድት ተደርጎ የተሰራ ልብስ ነው። ይሄ ልብስ እንደምታዩት በጣም ቆንጆ ነው። የመነኑ አጣጣልም ቆንጆ ተደርጎ የተሰራ ልብስ ነው። ውድ ደንበኞቻችን በወደዱት በፈቀዱት ዲዛይን ተሰርቶ ይሄ ልብስ አልቆለት ዋጋ 15000። ወደ ቀጣይ ስንሄድ ደግሞ እቺ በጣም የምታምር ቀጭን ልብስ ነች። በጣም የምታምር ጽድት ተደርጋ የተሰራች ዘንባባ ልብስ ነች። ዳይመንድ አጣጣላቸው የተለያየ ከለር ኮምቢኔሽን አላት። በጣም የምታምር ቆንጆ ተደርጎ የተሰራ ልብስ ነው። ሁለት አይን መነን ናት። እንግዲህ እንደዚህ አይነት ቀጫጭን ልብሶችን ለሚፈልጉ ከስተመሮቻችን በጣም የሚሆን ልብስ ነው። ይህ ልብስ ተሰርቶ አልቆለት ዋጋ 12000። ወደ ቀጣይ ስንሄድ እቺ ደግሞ በጣም የምታምር ዶቃ ልብስ ነች። በጣም የምታምር ነች። በጣም የሚያምር ለተለያየ ፕሮግራም ቢለበስ እምር ድምቅ ፈክ የሚያደርግ ልብስ ነች። በጣም የምታምር መካከለኛ ደረጃ ልብስ ነች። ውድ ከስተመሮቻችን ከፈለጉ አንዷን ደረጃ ማውጣት እንችላለን። በጣም ቆንጆ ተደርጋ የተሰራች ልብስ ነው። ይህ ልብስ ውድ ደንበኞቻችን በወደዱት በፈለጉት ዲዛይን ተሰርቶ አልቆለት ዋጋ 13000 ብር። ለቻናላችን አዳዲስ የሆኑ ከስተመሮቻችን ሰብስክራይብ እያደረጋችሁ በዲስካውንት እናደርግላችኋለን። እድሉን ተጠቀሙበት። ወደ ቀጣይ ስንሄድ ይህም በጣም ቆንጆ የሚያምር ልብስ ነው። መካከለኛ ጥለት ነው። እንደምታዩት የከለር አቀማመጡ ቆንጆ ተደርጎ የተሰራ ልብስ ነው። ይህ ልብስ ውድ ከስተመሮቻችን በወደዱት በፈቀዱት ዲዛይን ተሰርቶ አልቆለት 15000። በጣም የሚያምር ቆንጆ ፈርጥ ጥበብ ልብስ ነው። እንግዲህ ውድ ከስተመሮቻችን እዘዙን። እንደተለመደው ያላችሁበት በታማኝነት ሰርተን እንልካለን። ወደ ቀጣይ ስንሄድ እቺ የምታምር ቆንጆ ብርቱካን ቤዝ ያላት በጣም የምታምር የተሻረበች ልብስ ነች። ከለሯን እንዲህ ነው ብሎ አሁን ስፔሲፊክ ለመግለጽ እንትን ይላል፣ ግን ሞር ብርቱካንና ከስሩ የተሻረቡ የተለያዩ ከለሮች አሉ። በጣም የሚያምር እንደዚህ ከለር ሲሻረብ ለልብስ የተለየ ውበት ይሰጠዋል። በዛ ላይ ቆንጆ ባለሙያ ይጠይቃል። ቆንጆ ተደርጎ እንዲሰራ በጣም የሚያምር ቆንጆ ልብስ ነች። እንግዲህ ነጠላዋም ስፋት የጥለቷም ስፋት ቆንጆ ተደርጎ የተሰራ ነው። ውድ ከስተመሮቻችን በወደዳችሁት በፈለጋችሁት ዲዛይን ተሰርቶ ዋጋዋ 15000። እንግዲህ ውድ ከስተመሮቻችን ወደ ተሰሩ ልብሶች ስንሄድ በጣም የሚያምሩ እነዚህ ቆንጆ ልብሶች ናቸው። ከዚህኛውን ጀምር። ይሄኛው 100 ቁጥር በቢጫ ቆንጆ ተደርጎ የተሰራ የተሻረበ ልብስ ነው። ለተለያየ ፕሮግራም ቢለበስ ለግሩፕ ቢለበስ በጣም ቆንጆ ልብስ ነው። ሞር ወደ አደይ አበባ ይገልጻል፣ ግን ከአደይ አበባም ውጭ ቢለበስ ቆንጆ ጽድት እምር ድምቅ ፍክት የሚያደርግ ልብስ ነው። እንግዲህ ይህ ልብስ ውድ ከስተመሮቻችን በወደዱት በፈቀዱ ዲዛይን ተሰርቶ አልቆለት ዋጋ 15000።
ወደ ቀጣይ ስንሄድ በጣም የሚያምር የአርብ ልብስ ነው። ሲምፕል ተደርጎ የተሰራ የአርብ ልብስ ነው። በፒንክ በ49 ቁጥር የተለያዩ ከለሮች ተጨምረውበታል። ፈርጦች አሉ እና በጣም ቆንጆ ተደርጎ የተሰራ ልብስ ነው። ይሄ ልብስ ተሰርቶ አልቆለት ዋጋ 20 ሺህ ብር። ወደ ቀጣይ ስንል በጣም የምታምር ሲምፕል ተደርጋ የተሰራች ልብስ ነች። ጥለት ልብስ ምንም ከላይ ከስተመሬ ምንም ነገር እንዲኖር አልፈለገችም። ያው ነጠላ እንዲህ አድርጋ እንድትለብስ ነበር የፈለገች። በጣም የሚያምር ቆንጆ የሆነ ጥበብ ልብስ ነው። በጣም ከለር ኮምቢኔሽኑ ቆንጆ ጽድት ተደርጎ የተሰራ ልብስ ነው። እኛም ቆንጆ አድርገን ሰርተንላታል። በሰውነት ልክ እንዲሆን ተደርጎ የተሰራ ልብስ ነው። ይሄ ልብስ እንግዲህ ተሰርቶ አልቆለት ዋጋ 15 ሺህ። ውድ ከስተመሮቻችን እስካሁን አብራችሁ እንደቆያችሁ ተስፋ እናደርጋለን። እንግዲህ ለዛሬ ያሳየናችሁን ልብሶች ከወደዳችሁ ቴሌግራም፣ ዋትስአፕ ላይ ስክሪንሻት አድርጋችሁ መላክ ትችላላችሁ። ሌሎችንም የምትፈልጓቸውን ልብሶች ካሉ ቴሌግራም ላይ፣ ዋትስአፕ ላይ ኮንታክት አድርጉን። በዛ እኛም ማግኘት ትችላላችሁ። ስልካችን እንግዲህ ባዮ ላይ አለ። አድራሻችን ለምትፈልጉ አድራሻችን 22 ከጎላ ጎልጎል ሪል ስቴት ሁለተኛ ፎቅ 21 ቁጥር ላይ እንገናኛለን። እንግዲህ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለእስካሁኑ ስለቆያችሁ እናመሰግናለን።